ሰላም ጤና ይስጥልኝ ውድ የፓናቲቭ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዛሬ አንዲት አጠር ያለች ቪዲዮ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። እንደተለመደው ለቤተሰብ አዲስ የሆናችሁ አዳዲስ ቪዲዮዎችን ስለቅ የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯትና ቤተሰባችን ተቀላቀሉ። በእርግጠኝነት ታተርፉበታላችሁ። ወደ ዛሬው ርዕሰ ጉዳይ እንለፍ። የዛሬው ቪዲዮ የአማራ ክልል ዲጂታል አማራ ኢኒሼቲቭ ያዘጋጀው ነፃ የአጭር ጊዜ የኦንላይን ስልጠና ለመውሰድ በአብክመ ስራና ክህሎት ቢሮ እና በአብክመ ትምህርት ቢሮ በኩል ተመዝግባችሁ ስልጠናውን ለመውሰድ በዝግጅት ላይ ላላችሁ ሰልጣኞች የተዘጋጀ ቪዲዮ ነው። በዋናነት በየኮሌጁ ወይም ደግሞ በየትምህርት ቤቱ ተመዝግባችሁ የመግቢያ የመጠቀሚያ ስምና የይለፍ ቃል ወይም ደግሞ ዩዘርኔም እና ፓስወርድ በተመዘገባችሁበት ኮሌጅ ወይም ደግሞ ትምህርት ቤት ባሉ ወይም ደግሞ በተመደቡ አስተባባሪዎች በኩል ለደረሳችሁ ሰልጣኞች እንዴት አድርጋችሁ በደረሳችሁ ዩዘርኔም እና ፓስወርድ በመጠቀም ወደ ሲስተሙ በመግባት የተሰጣችሁን ፓስወርድ እና ዩዘርኔም እንዲሁም ሌሎች ፕሮፋይሎቻችሁን እንዴት አድርጋችሁ አፕዴት ማድረግ እንደምትችሉ በዚህ ቪዲዮ አጠር አድርጌ ለማሳየት ሞክራለሁ ማለት ነው። በመጀመሪያ ሊኖራችሁ የሚገባ ሁለት ነገር አለ። የመጀመሪያውና ዋናው እዚህ ላይ እንደ ሳምፕል ያስቀመጥኩት አለ። ለእናንተ የተሰጣችሁ ወይም ደግሞ በአስተባባሪዎች በኩል የደረሳችሁ ዩዘርኔም እና ፓስወርድ ያስፈልጋል። ዩዘርኔም የመጠቀሚያ ስም ነው፣ ፓስወርዱ ደግሞ የይለፍ ቃላችሁ ነው ማለት ነው። ይሄ ዲፎልት ዩዘርኔም እና ፓስወርድ ለጊዜው ለእናንተ ተብሎ ክሬት የተደረገ ዲፎልት ዩዘርኔም እና ፓስወርድ ነው። እናንተ ወደ ሲስተሙ ስትገቡ ግዴታ ሲስተሙ እንድትቀይሩ ያስገድዳችኋል። በዚህ በተሰጣችሁ ዲፎልት ዩዘርኔም እና ፓስወርድ ኮርሱን አክሰስ አድርጋችሁ ትምህርት መጀመር ወይም ደግሞ ስልጠና መጀመር አትችሉም። መጀመሪያ ላይ የተሰጣችሁን ዲፎልት ፓስወርድ ቼንጅ ማድረግ ወይም ደግሞ መቀየር ይጠበቅባችኋል ማለት ነው። ስለዚህ ይህን ፓስወርድ የመቀየርና ሌሎች የፕሮፋይል ዲቴይሎችን እንዴት ማስተካከል እንደምትችሉ ለማሳየት ሞክራለሁ። ስለዚህ የመጀመሪያው ሊኖራችሁ የሚገባ ነገር ዩዘርኔም እና ፓስወርድ ነው። ሁለተኛው ሳይቱን አክሰስ የምታደርጉበት ዩአርኤል ያስፈልጋችኋል። ይሄ ዩአርኤል እዚህ ላይ እንደምታዩት ያው ዲጂታል አማራ ዶት ኢቲ ነው። ኤችቲቲፒኤስ ብላችሁ ሁለት ነጥብ አድርጋችሁ // አድርጋችሁ ዲጂታል አማራ ዶት ኢቲ ብላችሁ ሰርች አድርጋችሁ ወደ ለርኒንግ ማኔጅመንት ሲስተም የምትገቡበት ዶሜን ወይም ደግሞ ዩአርኤል ይሄ ነው። ስለዚህ እነዚህ ሁለቱ ከተሟሉላችሁ ወይም ደግሞ ከያዛችሁ በኋላ በቀጥታ የምታደርጉት ነገር ምንድን ነው? ወደ ስልካችሁ ወይም ደግሞ ወደ ኮምፒውተራችሁ ትገቡና የምትጠቀሙበትን ዲፎልት የሆነ ብሮዘር ትከፍታላችሁ። ከዛ በኋላ የሚጠበቅባችሁ ነገር ምንድን ነው? እዚህ ላይ የተቀመጠውን ይሄንን ዩአርኤል ሰርች ማድረግ ነው። ዩአርኤል ባህሩ ላይ ማለት ነው። ስለዚህ እዚህ ላይ https ብዬ ዲጂታል አማራ ዶት ኢቲ ብዬ ይሄንን አድሬስ ሰርች አደርገዋለሁ ወይም ደግሞ ሎድ እንዲያደርግ አድርገዋለሁ ማለት ነው። ስለዚህ ዲጂታል አማራ ዶት ኢቲ ብዬ ሰርች አደረግኩት። በዚህ አይነት መንገድ ይመጣልኛል። ዲጂታል አማራ ሊትሬሲ ለርኒንግ ፕላትፎርም ነው የሚለው። እንደምታዩት ከሆነ ሁለት ካቴጎሪ ነው ያለው። በዋናነት በአብክመ ትምህርት ቢሮ እና በአብክመ ስራና ክህሎት ቢሮ የሚመሩ ሁለት ፕሮግራሞች አሉ። ዲጂታል ሊትሬሲ ኮርሶችን በአብዛኛው የሚመራቸው የትምህርት ቢሮ ነው። ስኪል ዴቨሎፕመንት ፕሮግራም ደግሞ የሚመራው በአብክመ ስራና ክህሎት ቢሮ ነው። ኤኒዌይ ለዛሬ ሁለቱም ተመሳሳይ ቢሆንም ስኪል ዴቨሎፕመንት ፕሮግራምን መሰረት አድርገን እንዴት አድርገን የራሳችን ፕሮፋይል ፒክቸር መቀየር እንደምንችል አሳያችኋለሁ ማለት ነው። ስለዚህ እዚህ ላይ ያለችዋን ስኪል ዴቨሎፕመንት ፕሮግራም ቦክስ ውስጥ ያለችዋን አክሰስ ካሪየር ዴቨሎፕመንት ፕሮግራም የምትለዋን በተን ክሊክ ታደርጋላችሁ ማለት ነው። ሌላውን ቀስ ያላችሁ የምታዩት ስለሚሆን ማለት ነው። ኦኬ ክሊክ እንዳደረጋችሁት በቀጥታ በዚህ አይነት መንገድ ይከፍትላችኋል። ሌላውን ተጨማሪ ነገሮችን በኋላ ታያላችሁ። ለዛሬ ግን ቪዲዮ እንዳናስረዝመው ቀጥታ እዚህ ላይ ሎጊን የምትል በተን አለች። እችን ክሊክ ታደርጓታላችሁ። በቀጥታ የሚሰጣችሁ ምንድነው? ሎጊን የምታደርጉበትን ፎርም ወይም ደግሞ ቅጽ ነው። በዋናነት ይህ ቅጽ ዩዘሩን ወይም ደግሞ ተጠቃሚውን አውተንቲኬት የሚያደርግ ነው። አንተ በእውኑ ይህን ሲስተም ለመጠቀም ፈቃድ ያለ ሰው ነህ ወይስ አይደለም ብሎ ለርኒንግ ማኔጅመንት ሲስተሙን ዩዘሩን አውተንቲኬት የሚያደርገው በዚህ ፎርም ነው። ምን በማድረግ ዩዘርኔምንና ፓስወርዱን በመጠየቅ ትክክል የሆነ ዩዘርኔምና ፓስወርድ ካስገባንለት ወደ ዳሽቦርዳችን ወይም ደግሞ ወደ ለርኒንግ ማኔጅመንት ሲስተማችን ይገባል። የተሳሳተ ዩዘርኔምና ፓስወርድ ካስገባንለት ደግሞ ለምሳሌ አሁን እንደ ሳምፕል ዝም ብዬ ይሄው የተሳሳተ ዩዘርኔምና የተሳሳተ ፓስወርድ ሰጣሁት። ከዛ በኋላ ሎጊን ብለው ምን እንደሚለ እያያችሁ ነው። ኢንቫሊድ ሎጊን ፕሊዝ ትራይ አጌን የሚል ሜሴጅ ነው ለእኛ የሚሰጠን ማለት ነው። ስለዚህ በተቻለ መጠን በፋሲሊቴተሮቻችሁ ወይም ደግሞ በአስተባባሪዎቻችሁ የተሰጣችሁን ትክክለኛ ዩዘርኔም እና ትክክለኛ ፓስወርድ ለማስገባት ሞክሩ ማለት ነው። እንደ ሳምፕል እዚህ ላይ አንድ ክሬት ያደረኩት ዩዘር አለ። እሱንን አስገብቻ ያሳያችኋል ማለት ነው። ዩዘር ኔሙ አበባአት ዩዘር የሚል ነው። ፓስወርዱ ደግሞ ልክ ለሁላችሁም እንደተሰጣችሁ ቀጣይ ፓስወርዴንም እዚች ላይ ፓስወርድ የምትለዋ ቴክስት ቦክስ ላይ ወስጄ ሞላት አለው ማለት ነው። ከዛ በኋላ ማድረገው ምንድነው? ሎጊን የምትለዋን በተን መጫናለሁ ማለት ነው።
አስቀድሜ እንደነገርኳችሁ እንግዲህ ሎጊን አድርጋችሁ ስትገቡ በተሰጣችሁ ዲፎልት ዩዘርኔም እና ፓስወርድ በቀጥታ ኮርሶችን አክሰስ ማድረግ አትችሉም። ምንድነው የሚላችሁ ዩ መስት ቼንጅ ዮር ፓስወርድ ቱ ፕሮሲድ ነው የሚለው። በቃ ለመቀጠል ፕሮሲድ ለማድረግ ኮርሶችን አክሰስ ለማድረግ ግዴታ ፓስወርዳችሁን መጀመሪያ ቀድማችሁ መቀየር አለባችሁ ብሎ ያስገድዳችኋል። ስለዚህ እዚህ ላይ ከረንት ፓስወርድ የምታስገቡበት አዲስ ፓስወርድ የምታስገቡበት እና አዲሱን ፓስወርድ ደግማችሁ የምታስገቡበት ቴክስት ቦክስ ይሰጣችኋል። ከረንት ፓስወርዳችሁ እዛው ላይ የገባችሁበት መጀመሪያ ላይ የገባችሁበትን ፓስወርድ ትወስዳላችሁ ማለት ነው። ለምሳሌ አሁን እኔ ይሄኛው ነው ከረንት ፓስወርዴን አስገባለታለሁ። ከዛ በኋላ አዲስ ፓስወርድ አስገባለሁ ማለት ነው። በተቻለ መጠን ይሄ የምታስገቡት አዲስ ፓስወርድ ስትሮንግ መሆን መቻል አለበት። አይገመት በሌላ ሰው ሊገመት የማይችል ፓስወርድ መሆን መቻል አለበት። በተቻለ መጠን ቁጥር ሊኖረው ይገባል። አንድ ሎወር ኬዝ፣ አንድ አፐር ኬዝ ሌተር አትሊስት ነው። በቃ አትሊስት ስፔሻል ካራክተሮች እንደ አስትሪክስ እንደ አንደርስኮር እንደ ሃሽ ያሉ ሲምቦሎች ወይም ደግሞ ስፔሻል ካራክተሮች ሊኖሩት ይገባል። ሚኒመም 8 ካራክተር ሊሆን ይገባል ማለት ነው። 8 ካራክተር። እስኪ ለምሳሌ እኔ አዲስ ፓስወርድ ክሬት ላድርግ። ይኸው የቁጥር የካፒታል ሌተር ቅልቅል ነው። ኦኬ ከዛ በኋላ ሴቭ ቼንጅ ለዋለሁ ማለት ነው። ሴቭ ቼንጅ ለዋለሁ። እዚህ ላይ ያስገባሁትን ደግሜ እዚህ ላይ ያስገባዋለሁ። ኒው ፓስወርድ ኤጌን የሚለው ላይ ደግማችሁ የምታስገቡት ማለት ነው። ኦኬ ከዛ በኋላ ሴቭ ቼንጅ ለዋለሁ። ሴቭ ቼንጅ ስለው ፓስወርድ ሃዝ ቢን ቼንጅድ ይለኛል ማለት ነው። አሁን በተሳካ ሁኔታ የተሰጠኝን ዲፎልት ፓስወርድ ቀይር ያለው ማለት ነው። ከዛ በኋላ ምንድነው የምለው እዚህ ላይ ኮንቲኒው የምትልበትናል ችን ኮንቲኒው የምትለዋል ክሊክ አድርጋለሁ ማለት ነው። ሌላውን ቀስ እያላችሁ የምታዩት ይሆናል። እስኪ ለምሳሌ ሆም ታብን ክሊክ አድርጌ የተወሰነ ላሳያችሁ። እንግዲህ በአጠቃላይ በአብክመ ስራና ክህሎት ቢሮ ውስጥ እነዚህ ኮርሶች ደሊቨር ይደረጋሉ። ትምህርት ቢሮ የሚሰጣቸው ኮርሶችም በተጨማሪ እዚህ ላይ የስራና ክህሎት ቢሮ እንዲሰጣቸው ስለተደረጉ አብረው አሉ። ተመሳሳይ ይዘት ያላቸው ናቸው። በዋናነት ኮሌጅ ላይ የተመዘገባችሁ የትም መሄድ ሳይጠበቅባችሁ እዚሁ ትምህርት ቢሮ ላይ ማለት እዚሁ ስራና ክህሎት ቢሮ ላይ እንዳላችሁ ኮርሶችን አክሰስ ማድረግ ትችላላችሁ ማለት ነው። ኢንሮል እየተደረጋችሁ ኦኬ። ስለዚህ ዳሽቦርዱ ይህን የሚመስለው ማይ ኮርስ የሚለውን ክሊክ ሳደርግ እዚህ ላይ የሚመጣልኝ ነገር አለ። እንደምታዩት ከሆነ እዚህ ላይ ሆም ላይ ብዙ ኮርሶች ናቸው ያሉ ግን ሁሉንም ኮርሶች እናንተ መውሰድ አትችሉም። ስትመዘገቡ ኢንሮል የተደረጋችሁበትን ኮርስ ብቻ ነው መሰልጠን ወይም ደግሞ መውሰድ የምትችሉት። ብዙ ኮርሶች አሉ ግን እነዚህን ኮርሶች እኔ ቴክ ማድረግ ወይም ደግሞ መውሰድ አልችልም። ለጊዜው ኢንሮል የተደረግኩበት ለምሳሌ አሁን እዚህ ላይ አሁን የገባሁበት ዩዘርኔም ኢንሮል የተደረገው ዌብሳይት ዴቨሎፕመንት የሚለው ሾርት ተርም ትሬኒንግ ላይ ነው ማለት ነው። አብዛኞቻችሁ የሆነ ከ5ቱ ሙያዎች አንዱ ከትምህርት ቢሮ ካዘጋጃቸው 3 ሙያዎች ደግሞ ቤዚክ ዲጂታል ሊትሬሲ ላይ ኢንሮል ተደርጋችኋል የሚል ግምት አለኝ። ብቻ 2 ኮርስ እዚህ ላይ እንደሚመጣላችሁ ተስፋ እናደርጋለን። ኦኬ አሁን የዛሬው ቪዲዮ ግን በዋናነት ምንድን ነው የሚያጠነጥነው የራስን ፕሮፋይል ፒክቸር አፕዴት ማድረግ እና ለስልጠና ዝግጁ መሆን ላይ ስለሆነ በዋናነት እዚች ላይ የዩዘር ፕሮፋይል ሎጓችሁ ላይ ክሊክ አድርጉና ፕሮፋይል የምትለዋን አንዴ ጫን ስታደርጓት በዚህ አይነት መንገድ ዝርዝር የፕሮፋይል ኢንፎ ይመጣላችኋል። ለምሳሌ አሁን ፎቶ ማስገባት የምፈልግ ከሆነ ሌላም ተጨማሪ ነገሮችን ማስተካከል፣ ማስጌጥ ስላችሁ ኢንሴንስ ሌላም ተጨማሪ ነገሮችን መጨማመር መፈልግ ከሆነ ኤዲት ፕሮፋይል የምትለዋን አንዴ ክሊክ አድርጋለሁ። ከዛ በኋላ ፈርስት ኔም እና ላስት ኔም አይቀየርም። ኢሜል አድሬስ፣ ሲቲዎችን፣ ካንትሪዎችን መምረጥ ትችላላችሁ። ታይም ዞን ይመረጣል። ሌላ ዲስክሪፕሽን ማስገባት የምትፈልጉ ከሆነ ታስገባላችሁ። ዩዘር ፒክቸር እናንተ የራሳችሁን ፒክቸር ማስገባት የምትፈልጉ ከሆነ በተመሳሳይ ለምሳሌ አሁን እዚህ ላይ እኔ አንድ ፒክቸር እስቲ አፕሎድ ላድርግ። ምንድን ያደረግኩት ለሁላችሁም ግልጽ ለማድረግ ያህል ይኸው ዩ ካን ድራግ ኤንድ ድሮፕ ፋይልስ ሂር ነው የሚለው። ድራግ ኤንድ ድሮፕ ማድረግ ትችላላችሁ። እኔ ግን ክሊክ ላድርጋት። ከዛ በኋላ አፕሎድ ፋይል ልበለው። ከዛ በኋላ ቹዝ ልበለው እና እዚህ ላይ አንድ ደስ ያለኝን ፕሮፋይል ፒክቸሬ እንዲሆን የምፈልገውን ኢሜጅ አመጣለሁ። ለምሳሌ ይሄንን ላድርገውና ኦፕን ልበለው። ከዛ በኋላ አፕሎድ ዚስ ፋይል ለዋለሁ። በዚህ አይነት መንገድ ያመጣልኛል ማለት ነው። የፒክቸሩ ወይም ደግሞ የሎጎችሁ ወይም ደግሞ የእናንተ ፕሮፋይል ፒክቸር ዲስክሪፕሽን ማስቀመጥ ትችላላችሁ። አዲሽናል የሆኑ ኔሞች ካሉ መጨመር ትችላላችሁ። እንደ ሚድል ኔም፣ ኦልተርኔቲቭ ኔሞች፣ ኢንተረስታችሁን መጨመር ትችላላችሁ። ኦፕሽናል የሆኑ ሌላ ፊልዶችም አሉ እንደ አይዲ ነምበር፣ ኢንስቲትዩሽን፣ ዲፓርትመንት፣ ፎን፣ ሞባይል ፎን አድረስ የሚሉ ነገሮችን ማስተካከል የምትችሉበት አግባብ አለ። አዲሽናል ኢንፎርሜሽን እንደ ኮሌጅ፣ ዞን፣ ወረዳ፣ ጀንደር ያሉ ነገሮችንም መሙላት የምትችሉበት ፊልዶች አሉ ማለት ነው። ግን ያን ያህል ብዙ ሪከመንድ አይደረግም። ከአሁን በፊት በየኮሌጆቻችሁ ስትመዘግቡ የሞላችሁት ዝርዝር የሆነ መረጃ ለዚህ ኮርስ በቂ ስለሆነ ያን ያህል ብዙ እዚህ ውስጥ ዲቴል መግባት ላይ ጠበቅባችሁ ይችላል። ኤኒዌይ ግን ማስተካከል እንደምትችሉ ለማሳየት ያህል ነው እዚህ ድረስ ይሄድ ነው። ከዛ በኋላ የምትሞሉትን ሞልታችሁ አፕዴት ፕሮፋይል ትሉታላችሁ ማለት ነው። አፕዴት ፕሮፋይል ከሆነ ጊዜ በኋላ ይኸው ፕሮፋይል ፒክቸር እንደምታዩት ከሆነ ተቀይሯል። ከሆነ ጊዜ በኋላ
ፓስወርዳችሁን ደግማችሁ መቀየር የምትፈልጉ ቢሆንስ? አሁን አንድን ፓስወርድ ለረጅም ጊዜ መጠቀም ብዙ ጊዜ ሪከመንድ አይደረግም እና በሆነ ታይም ኢንተርቫል መቀየር ያስፈልጋል እና ደግሜ ፓስወርዴን መቀየር በፈልግ እንዴት ነው ማድረገው የምትሉ ከሆነ በተመሳሳይ እዚች ላይ ትገባላችሁ፣ እዚች ፕሮፋይል አይከናችሁ ላይ። ከዛ በኋላ ፕሪፈረንስ የሚል አለ፣ ታች ላይ ፕሪፈረንስ የሚል አለ። ክሊክ ስታደርጉት እዚህ ላይ ቼንጅ ፓስወርድ የሚልና ሌላ ተጨማሪ ነገሮች አሉ። ለአሁኑ ያው ማሳየት የፈለግኩት ቼንጅ ፓስወርድ ስለሆነ ቼንጅ ፓስወርድ የምትሏን ክሊክ ታደርጋላችሁ። ቅድም ያገኛችሁት አይነት ፓስወርድ የምትቀይሩበት ፊልዶችን ይዞ አንድ ፔጅ ይከፈትላችኋል ማለት ነው። ከረንት ፓስወርዳችሁን ታስገባላችሁ፣ አዲሱን ፓስወርድ፣ ከዛ አዲሱን ፓስወርድ ደግባችሁ ከዛ ሴቭ ቼንጅ ማለት ነው ማለት ሌላ የሚጨመር ነገር የለውም። በዚህ አይነት መንገድ ፓስወርዳችሁን በየጊዜው እየቀያየራችሁ መጠቀም ትችላላችሁ። ሌሎቹን በቀጣይ ቪዲዮ የምንመለስባቸው ሆኖ ለዛሬ ላሳያችሁ የፈለግኩት ይህንን ነው። ነገር ግን ሁሌም የሆነን ሲስተም ተጠቅማችሁ ስታበቁ ሎግ አውት አድርጋችሁ መውጣት መልመድ መቻል አለባችሁ። ብዙ ጊዜ ሎጊን አድርገን እንተዋለን። ከዛ በኋላ የተለያዩ ጥቃቶች ይደርሱብናል እና በተቻለ መጠን የሴኪሪቲ ቨልነራቢሊቲውን ለመቀነስ ያህል ማንኛውንም ሲስተም በሆነ ዩዘርኔም እና ፓስወርድ አክሰስ ታደርጉ ቆይታችሁ ከሆነ ስትጨርሱ ሎግ አውት ብላችሁ መውጣት መዘንጋት መቻል የለባችሁም። ስለዚህ እዚህ ላይ አይከናችሁን ወይም ደግሞ ፕሮፋይል ፒክቸራችሁን ትጨላላችሁ። ከዛ በኋላ ሎግ አውት የሚል አለ፣ ሎግ አውት ትሉታላችሁ ማለት ነው። በዚህ አይነት መንገድ ሎግ አውት አድርጎ ይወጣል ማለት ነው። ለዛሬ ላሳያችሁ የፈለግኩት ይሄንን ነው። ቀጣይ ተጨማሪ ከኮርሶች ጋር በተገናኘም ሊሆን ይችላል ሌላም ርዕሰ ጉዳይን መሰረት ያደረጉ አጫጭር ቪዲዮዎችን እየሰራው በዚህ ዩቲዩብ ቻናል ምለቅ ይሆናል ማለት ነው። ሰብስክራይብ ማድረግ አይረሳ። ሰላም ዋሉልኝ። አመሰግናለሁ።